የደብረ ዘመዳ ቅድስት ድንግል ማርያም የአቡነ በርቶሎሜዎስ አንድነት ገዳም ክፍል 2። ባለፈው ሳምንት በነበረን ቆይታ ደብረ ዘመዳ ቅድስት ድንግል ማርያም የአቡነ በርቶሎሜዎስ አንድነት ገዳም አመሰራረትና ታሪክን አይተናል። በራያ ቆቦ ወረዳ ቤተ ክህነት ክልል ውስጥ የምትገኝና በወረዳችን 4 ታላላቅ ገዳማት አሉ። ከነዚህ ከአራቱ ታላላቅ ገዳማት አንጋፋዋና በውስጧም ብዙ ታሪክ ያላት ጥንታዊት ገዳም ናት። ይህች ገዳም የመሰረቷት አባት አቡነ በርቶሎሜዎስ ይባላሉ። ይህ ጻድቅ ከመምጣታቸው በፊት እዚያ ዋሻው ውስጥ ትኖር የነበረች ዘመደ ማርያም የምትባል ባለጸጋ ሴት እንደነበረች ታሪኩ ያወሳል። በዚያ ዋሻ ውስጥ ስትኖር ግን መላኩ ሄዶ ይህ ቦታ ያንቺ አይደለም፣ የእመቤታችን የቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የመመስገኛ ቦታ ነው። ከዚህ ቦታ ወደ ሌላ ቦታ ብትነሽ በራስሽ ፈቃድ ብትወጪ ይሻለሻል የሚል መልእክት ቢደርሳትም በተደጋጋሚ መልእክቱን ከምንም ባለመቁጠር በዚያ ዋሻ ውስጥ ኑሮዋን መስረታ ትኖር ነበር። በተደጋጋሚ የሚነገራትን መቀበል ስላልቻለች በዚህ ምክንያት በውድም በግድም እግዚአብሔር ቦታውን ማስከበር ስላለበት ይህችን እናት ከዚያ ቦታ ባላሰበችበት ሰዓት ከተኛችበት ጠቅላላ መላ ንብረቷን ትንሿ እንደው መርፌ እንኳን ሳትቀር ልቅምቅም አድርጎ በእግዚአብሔር ኃይል የተኙት እንስሳት የተኙት ልጆች ሳይነሱ በቀኝ የተኙት በግራ ሳይዛወሩ እንዳሉ ባሰረችባቸው እንስሳቱም እንዳሉ ተገኝተዋል። በዚያ ቦታ ሀብት ንብረቷ በሜዳ ላይ ፈሶ ተገኝቷል። ስትነቃ ያነ ቦታ በጣም ብርዳም ስለሆነ ውርጭ ረፍ አርፎባት በማግኘቷ ምክንያት ከምን አይነት ሲኦል ከሆነ ቦታ አምጥቶ ማን አስቀመጠኝ ስትል ቦታው ሲኦል ሜዳ ተብሎ ይጠራ ነበር እስከ ቅርብ ጊዜ። ነገር ግን ብፁዕ አባታችን አቡነ ቄርሎስ ወደዚያ ቦታ ይህ ታላቅ አባት ጠቅላላ ሀገሪቱን በሙሉ የእሳቸውን ክልል ተዘዋውረው ያስተምሩ ስለነበረ ያው የዛሬውን ያድርገውና አሁን በመም ምክንያት ትንሽ ችግር በመፈጠሩ ነው እንጂ ያው ወረዳዋን በሙሉ በስብከተ ወንጌል የደረሱ አባት ስለሆኑ እዚያ ቦታ ሄደው የዚያን ቦታ ታሪክ ሲሰሙና ሜዳው ላይ ይህ ማን ይባላል ሲሉ ሲኦል ሜዳ ስለተባለ አይ እንግዲህ እስከ ዛሬ ሲኦል ሜዳ እየተባለ ተጠርቷል፣ ከእንግዲህ ይበቃል፣ አሁን ግን ብሩክ ሜዳ ብያታለሁ ብለው አሁን ያ ቦታ ብሩክ ሜዳ በሚል ተቀይሯል። እግዚአብሔር እንደፈቀደ በዛሬው ቀጣይ ዝግጅታችን ደግሞ የገዳሙን ውስጣዊ ክፍል በመቃኘት እንጀምራለን። በዚሁ ቤተ መቅደስ ውስጥ 4 ጽላቶች ይገኛሉ። አንደኛ የእመቤታችን ቅድስት ድንግል ማርያም፣ ሁለተኛ የአባታችን አቡነ በርቶሎሜዎስ፣ ሶስተኛ የጻድቁ አቡነ ዮሐንስ፣ አራተኛ የአባታችን አቡነ ተክለ ሃይማኖት ጽላት ይገኛል። የቤተ መቅደሱ የውስጥ ክፍል በሰባተኛው አበምኔት አቡነ ዮሐንስ እንደተሰራና ይሄውም አሰራር ከኢየሩሳሌም በቀን 3 ጊዜ በአህያ አፈሩ እየመጣ በመንፈስ ቅዱስ እርዳታ መሰራቱን የቤተ ክርስቲያኗ ታሪክ ያስረዳል። በዚህ በተፈጥሮ ታንጾ በተገኘው ዋሻ ውስጥ ያለነው ከዚህ ፊት ለፊታችን ላይ የምናያቸው በአቡነ ዮሐንስና በአፄ ናዖድ የተሰሩ ቤተክርስቲያን ቤተ መቅደስ ነው። ይህም ለመግለጽ እንደተሞከረው 3 ቤተ መቅደስ በአቡነ ዮሐንስና
በአፄ ናዖድ እንዳለው በዚህ ቤተ መቅደስ ውስጥ ተነጋግረናል። በዚህ አሁን ከዚህ ፊት ለፊት በቀኝ በኩል የምናየው ክንፍ ወይም የመስቀሉ አንዱ ክንፍ የአቡነ ዮሐንስ ቤተ መቅደስ የሚገኝበት ነው። ከመስቀሉ አንዱ አካል ወደ ላይ ወጣ ያለው የመስቀል ክንፍ የእመቤታችን መንበር የሚገኝበት ነው። ከዚህኛው ከእመቤታችን ጀርባ ላይ በምናይበት ሰዓት ደግሞ የዚህን አንደኛውን ተቃራኒ ክንፍ የአቡነ በርተሎሜዎስ ቤተ መቅደስ የሚገኝበት አካል ነው። በዚህኛው በኩል በምንመለከትበት ሰዓት አቡነ ተክለ ሃይማኖት 40 ቀን አቡነ በርተሎሜዎስን ለማግኘት የጸለዩበትን ቤተ መቅደስ እናገኛለን። ይህ ቤተ መቅደስ የአንዱ የዋሻው አካል ሲሆን ምንም አይነት የህንፃ እንትን የለውም። ህንፃውን ዋሻውን ለመክፈል ወይም ቤተ መቅደሱን ደረጃውን ለማስጠበቅ ፊት ለፊት የታነጸች ግንባታ እንጂ የተፈጥሮ ዋሻ ነው ያለበት በውስጡ። በመቅደሱ ላይ ያሉት በርና መስኮቶች ለየት ባለ ጥበባትና አሰራር የተሰሩ ሲሆን በወቅቱ እምባጮ ከሚባል አንድ ወጥ ዛፍ የተሰሩ ናቸው። በተጨማሪም በግድግዳው ላይ ያሉት የቅዱሳን ስዕል በዘመናት ብዛት የእርጅና መልክ ቢታይባቸውም ዛሬ ሕያው ሆነው የቤተ ክርስቲያኗን የሥነ ጥበብ አሻራ ያሳያሉ። በዚህ በኩል የምናያቸው ጥንታውያን የሆኑ ስዕሎች እናያለን። መልእክቱን በትክክል ማስተላለፍና መግለጽ የሚችሉ ስዕሎች ነው ያሉት። እነዚህ ስዕሎች ግን እንደ ቅድም መግለጽ እንደተሞከረው ዋሻ ነው። ላዩ ድንጋይ ነው። ከድንጋይነቱ ከብዙ ጊዜ ሲቆይ ከራሱ ላይ የተላጡ የሚወርዱ አንዳንድ ቀጫጭን ድንጋዮች አሉ። ከነዚህ ድንጋዮችም እየወረዱ በስዕሉ ላይ ስለሚያርፉ እንደምናየው እየተላላጡ ነው የሚገኙት። እነዚህ ቅርሶችም ራሳቸውን የሚጠበቁበት መንገድና ሊከላከልላቸው የሚችል ነገር ካልተሰራላቸው ለትውልድ ሊተላለፉ የሚችሉበት ሁኔታ አይደለም ያለው። የገዳሟን ታሪክ ለየት ከሚያደርጋቸው ሁኔታዎች የተለያዩ ቅርሶችና ንዋየ ቅዱሳት በገዳሟ ውስጥ መገኘታቸው ነው። እነዚህም የአቡነ በርተሎሜዎስ መቋሚያና የእጅ መስቀል፣ የአቡነ ዮሐንስ መቋሚያና የእጅ መስቀል፣ የአቡነ ተክለ ሃይማኖት የእጅ መስቀል፣ የነገሥታት ዘውዶችና አክሊሎች፣ ካባዎች እንዲሁም ታላላቅ የብራና መጽሐፎች በገዳሟ ውስጥ መገኘታቸው ነው። በተለይ ደግሞ ቅዱስ ሉቃስ በእጁ የሳላት የእመቤታችን ቅድስት ድንግል ማርያም ምስል መገኛ መሆኗ ነው። የስዕሏም አመጣጥ የጌታችን ኢየሱስ ክርስቶስ ግማደ መስቀል ወደ ሀገራችን ኢትዮጵያ ሲመጣ በአንድ ላይ የመጣች ሲሆን ነገሥታት በጸሎት ቤታቸው ውስጥ ለጸሎት ሲገለገሉባት ኖረው ከዚያም አፄ ናዖድ ጋር ደርሳ
እርሳቸው የገዳሙ ሰባተኛ አበምኔት አስተዳዳሪ ከነበሩት ጻድቁ አቡነ ዮሐንስ ጋር በነበራቸው ፍቅርና ቅርበት የተነሳ ለገዳሙ አበርክተዋታል። እስካሁንም ድረስ በገዳሙ ውስጥ በክብር ተቀምጣ ትገኛለች። ሌላው ከገዳሟ ታሪክ አንዱ የሆነው አባ በአሚን ወይም ቢንያም የተባሉ አባት በገዳሙ አውደ ምሕረት እያስተማሩ በነበረበት ወቅት ከተራራው አናት ላይ የድንጋይ ናዳ ወደ ታች ይወርዳል። ሁለቱ ድንጋዮች ወርደው ሦስተኛው በከባድ ድምፅ በሚመጣበት ወቅት ግን አባ በአሚን ቀና ብለው አይተው አንተ ድንጋይ በአቡነ በርቶሎሜዎስ አምላክ ስም ባለበት ቁም ገዝቻለሁ ብለው ሲሉት በአየር ላይ እንደቆመና እስከ ቅርብ ጊዜ የዓይን እማኞች በዘመናቸው እንዳዩትና አሁን ግን በደለል ተሸፍኖ እንዳለ ተረድተናል። አሁን ደግሞ ከግቢ ውስጥ እንውጣና ከገዳሙ በስተ ሰሜን በኩል ወዳለ በኩረ ገዳም ዋሻ እንሄዳለን። በኩረ ገዳም ዋሻ ከዋናው ገዳም በትንሹ የ45 ደቂቃ ጉዞ ካደረግን በኋላ በተራራው ጫፍ የምናገኘው ዋሻ ነው። በዚህም ዋሻ አባቶች መናንያን በአርምሞና ከምግብ ተከልለው በጾምና ጸሎት የሚኖሩበት ቀደምት ዋሻ እንደሆነ የታሪክ መዛግብት ያስረዳሉ። አካባቢው በቁጥር በሚያታክቱ በተለያዩ ዛፎች የተሞላ ሲሆን ልዩና መሳጭ ቦታ ነው። ሰላም ለኪ ደግሞ ሥርዓተ ገዳሙን እንመለከታለን። አቡነ በርቶሎሜዎስ ለማኅበረ መነኮሳቱ መተዳደሪያ ደንብና ሥርዓቱን ጽፈው በማስቀመጣቸው እስካሁን ድረስ ባለመሸራረፍ መነኮሳቱ እየተጠቀሙበት ይገኛሉ። በወቅቱ እስከ 3000 ገዳማውያን በገዳሙ ውስጥ ይገኙ ነበር። ሆኖም አሁን ግን 65 ወንዶችና 45 ሴቶች መናንያን ብቻ ይገኛሉ። ወንዶቹ በላይኛው የገዳሙ ክፍል ሲገኙ፣ ሴቶቹ ደግሞ በታችኛው ክፍል ይገኛሉ። ገዳሙ ካሉት ሥርዓት አንዱ በሀገረ ስብከቱ ሊቀ ጳጳስ መልካም ፈቃድና በማኅበረ መነኮሳቱ ጠቋሚነት አስተዳዳሪ ወይም አበምኔት መምረጥ አንዱ ሥርዓት ነው። የሚሾመውም አበምኔት ከስሩ ሊቀ መርፋቅ፣ መጋቢና ሊቀ ረድ ይኖሩታል። መርፋቅ 12 ሲሆኑ በገዳሙ ውስጥ በሚገኘው ስዕል ቤት ወይም መስቀል ቤት ስለ ሀገር ሰላምና ምሕረት ጸሎት ያደርሳሉ። የመቅኑን ወይም የአመጋገብ ሥርዓታቸው እንደ አብዛኛው ገዳማት ሁሉ መነኮሳቱ ከልዩ ልዩ እህሎች በተግባር ቤት የሚዘጋጀውን ዳቤ በቀን አንድ ጊዜ ብቻ ይቀምሳሉ። የገዳማውያኑን መቅኑን ወይም ዳቤ የሚያዘጋጁት አባት ቢያንስ ለ5 ዓመታት በጸሎትና በአርምሞ ላይ ብቻ የነበሩ መሆን ይጠበቅባቸዋል። በተጨማሪም እኚህ አባት በሌላ የሚተኩት ከዚህ ዓለም ሲያርፉ ወይም በፍቃዳቸው ሱባኤ ይዘው የሚተካቸውን በሚገልጹበት ወቅት ነው። ሌላው የገዳሙ ሥርዓት በ33ቱ በእመቤታችን በዓላትና በጌታችን አበይት በዓላት እንዲሁም ሰንበትን ጨምሮ በገዳሙ ውስጥ ያሉ መነኮሳት ወደ ውጭ አይወጡም፣ ወይንም የወጡት ወደ ውስጥ አይገቡም። በተጨማሪም
ውሃ መቅዳት፣ እንጨት መስበር አይፈቀድላቸውም። በተለይ ከሰሙነ ሕማማት እስከ ዳግም ትንሣኤ ያሉት ቀናት ውሃ ተቀርቶ በማጠራቀሚያው ያለምንም ክዳን ሳይከደን ክፍቱን ይቀመጣል። ጻድቁ አቡነ በርቶሎሜዎስ ስለሚባርኩት ምንም አይነት ችግር አያመጣም። እንዲህ ለረጅም ጊዜ ሳይከደን የቆየ ውሃ በፈዋሽነቱ የተመሰከረለት ነው። ነገር ግን ይህን ውሃ የያዘው በርሜል ከተከደነ 7 ቀን ባልሞላ ጊዜ ውስጥ ውሃው ይበላሻል። ሌላው ከገዳሙ ሥርዓት አንዱ የጸሎት ሥርዓት ነው። ይኸውም አባቶች 7 የጸሎት ሰዓታቸውን የሚቆጥሩት በዘመናዊ የእጅ ሰዓት ሳይሆን እንደ ጥንቱ አባቶች የራሳቸውን ጥላ በእግር በመለካት ይህንንም መሠረት አድርገው ከድንጋይ የተሠራውን ደውል በመደወል ነው። ደወሉ ይሄ የተጀመረው የመጀመሪያ የጀመሩት አሁን እንጦንስ ናቸው። አሁን እንጦንስ መጀመሪያ በዓለም ሳሉ ያው አባት እናታቸው ጋር ቤተክርስቲያን ይወድ ነበር። ከዚያ በኋላ አባት እናታቸው ከሞቱ በኋላ ሁሉን ትተው ያው በረሃ ገቡ። በረሃ ሲወድም እንደገና ከዚያ ከሆነ ቦታ በአታው ጅታው ዛ ሲጸልዩ አጋንንት ጾራ ጸንባቸው። ከዚያ ከበአታቸው አንድ እግራቸው ሀውስቲ አንድ እግራቸው ሀደጅ አርጀው ሀቤታቸው እንዳይሆኑ በአታቸው እንዳይለቁ የበአታቸው አደረባቸው። እንዳይኖር ደግሞ አጋንንት አጸንባቸው። ያን ጊዜ ቅዱስ ሚካኤል የሰሌን ቆውና ቀምስ ይዞ መጣና መጀመሪያ በ3 ሰዓት መጥቶ ቁጣሮን አስተማራቸው። ሰሌን አስተማራቸው ሰለመተታት። ከዚያ በኋላ እንዲህ ያደርግ እንደሆነ ከጾት ትድናለህ አላቸው። ያን መጀመሪያ ምልኩስና ያጀመረው እሳቸው ናቸው። ያመልኩሳቸው ደግሞ ቅዱስ ሚካኤል ነው ራሱ ነው። ከዚያ በኋላ በ3 ሰዓት ቁጣሮውን አስተማራቸው። ቁጣር አደረሱ። በ6 ሰዓት ደግሞ እንደዚያ አደረሱ። በ9 ሰዓት ደግሞ እንደዚያ አደረሱ። የ12 ደግሞ እንደዚያ 3 6 9 12 ሰርክ ንዋም መንፈቀ ሌሊት ያን እንዲያደርግ እንደሆነ ትድናለህ ሆነ ነገራቸው። የስፍሩ ደግሞ ቁጥር ጫማው ደግሞ አስተማራቸው። ሆኖም በዚህ ታሪካዊ ገዳም ውስጥ ዘርፈ ብዙ ችግሮች እንዳሉ ለመረዳት ይቻላል። በገዳሙ ውስጥ ያቋቋም የቅኔ የቅዳሴና የንባብ ትምህርት ቤቶች የነበሩ ሲሆን በአሁኑ ወቅት ግን ገዳሙ ለተማሪዎች የሚሆን ቀለብ ለማሟላት ባለመቻሉ የተማሪዎች ቁጥር ቀንሷል። ገዳሙ ለጎርፍ የተጋለጠ በመሆኑ ከዛሬ 2 ዓመት በፊት ከፍተኛ የሆነ የጎርፍ አደጋ አጋጥሞት እንደነበር አስተዳዳሪው እንዲህ በማለት ገልጸውልናል። በዚህ በበሩ በኩል የገባው እንትን እስከ ስዕሎቹ እግር ድረስ በመግባት የመጋረጃው ጭቃውን አልፎ የገባው ጭቃ ብዙ ጉዳትን አድርሶባቸዋል። ስለዚህ አሁንም እንደሚታየው በሩን በግንብ የተወሰነውን እስከ ግማሽ ድረስ በመዝጋት ነው ጎርፉን እየተከላከልን ያለው። ይሄ ደግሞ ዘላቂ መፍትሄ አይደለም። ስለዚህ እነዚህን ቅርሶች መታደግ የምንችልበት መንገድም ቢኖር የተሻለ ይሆናል ብዬ ገምታለሁ። ይህን የጎርፍ አደጋ ለመከላከል ገዳሙ ከክልሉ አደጋ መከላከል ጽሕፈት ቤት ጋር በመተባበር አንዳንድ እርምጃዎችን ለመውሰድ ችሏል።
የደብረ ዘመዳ ቅድስት ድንግል ማርያም የአቡነ በርቶሎሜዎስ አንድነት ገዳም በውስጡ ያሉትን ብርቅዬ ቅርሶችን ከእንግልትና ከአቧራ ነፃ ወጥተው ለትውልድ እንዲተላለፍ ለማድረግ ደረጃውን የጠበቀ ዕቃ ቤት ወይም ሙዚየም መስራት ከዕቅዳቸው አንዱ ነው። ማኅበረ መነኮሳቱ እየሰሩ ራሳቸውን እንዲረዱ የተለያዩ ልማቶችን ለማከናወን ታስቧል። እነዚህም የሸማ ሥራን በማስፋፋት ወደ ገዳሙ መስኖ የማስገባት ፕሮጀክት በመዘርጋት እንዲሁም የመነኮሳቱን መኖሪያ በማደስና ግቢውን በማጠር የገዳሙን አቅም ከፍ ለማድረግ የታለሙ ሥራዎች ናቸው። ለዚህም በ40ና በ80 ቀን የቤተ ክርስቲያንን ልጅነት ያገኘን ሁሉ እንደ አቅማችን ከጎናቸው በመቆም አይዟችሁ ልንላቸው ይገባል። የገዳሙ በዓል በጥቅምት 4፣ ጥር 21፣ ግንቦት 1 እና ግንቦት 21 ቀን በዓመት 4 ጊዜ ይከበራል። የበዓሉ አከባበር ምክንያታዊነትም ጥቅምት 4 ቀን የአቡነ በርቶሎሜዎስ የረፍታቸው ቀን፣ ጥር 21 የእመቤታችን የረፍት ቀን፣ ግንቦት 1 የእመቤታችን የልደት ቀንና ግንቦት 21 ደብረ ምጥማቅን ምክንያት በማድረግ ይከበራል። በእነዚህ 4ቱ በዓላት ጊዜ ቅዱስ ሉቃስ የሳላት ምስለ ፍቅር ወልዳ በ3 መነኮሳት በመያዝ ትወጣለች። ታቦተ ሕጉ ግን የሚወጣው ለጥምቀተ ባሕር ጊዜ ብቻ ነው። ሰላም ለኪ በፈዋሽነታቸው የሚታወቁትን የአቡነ ዮሐንስን የእጅ ለበቅ ወይም አርጩሜ ወድቃ ከለመለመችበት ቦታ የፈለቀውን ጠበል በመጠመቅና በመጠጣት በአቡነ በርቶሎሜዎስ መጸለያ ቦታ የፈለቀውን ጠበል በመጠጣት ከተለያዩ ደዌዎች መፈወስ፣ የአቡነ በርቶሎሜዎስና የአቡነ ዮሐንስ መቋሚያ እንዲሁም የአቡነ ተክለ ሃይማኖት የእጅ መስቀልን በመታሸት መፈወስ፣ የገዳሙን የንፍሮ ውሃ በመጠጣት ዳቤውን በመቅመስ መፈወስ ከቦታው ከሚገኙ በረከቶች ጥቂቶቹ ናቸው። መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ገዳሙ ያቀደው ከግቡ እንዲደርስ በምንችለው ሁሉ እንድናገለግል ይገባል። በመጨረሻም የገዳሙ አባቶች ወደ ስፍራው ስንደርስ አቀባበል እንዳደረጉልን ሁሉ ለመመለስ ስንነሳም በጸሎት ደግፈውና ባርከው አሸኛኘት አድርገውልናል።